ሰላም ጤና ይስጥልን የተከበራችሁ የጨፌ ሚዲያ ተከታታዮቻችን ዕለታዊ ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻ አብራችሁን እንድትቆዩ እየጋበዝን አሁን ወደ ዜናዎቹ እናልፋለን። የጨፌ ወጣቶች ሁለገብ ኃላፊነቱ የተወሰነ ህብረት ስራ ማህበር ሰራተኞች በየስራ ድርሻቸው የስራ ሪፖርት አቅርበዋል። የቀረበው ሪፖርትም በማህበሩ ፕሬዝዳንት አቶ ሰኚ ኢደሹ ተገምግመዋል። የቀረበው የስራ አፈጻጸም ሪፖርት የገመገሙት የማህበሩ ፕሬዝዳንት አቶ ሰኚ ኢደሹ በሰጡት አስተያየት የቀረበው ሪፖርት ጥሩ መሆኑን በመግለጽ ለቀጣይ ስራዎች ሁሉም ሰራተኛ በተነሳሽነት በመስራት የተሻለ አፈጻጸም ማሳየት እንዳለበትም አሳስበዋል። በተጨማሪም ሰራተኞች በተሰጡን ስልጠናዎች ለስራዎቻችን የሚሆኑን ዕውቀትና ግንዛቤ አግኝተናል ያሉ ሲሆን በቀጣይም እንዲህ አይነት ስልጠናዎች ለሁሉም ተደራሽ ቢሆን ጥሩ ነው በማለት ሐሳባቸውን ሰጥተዋል። ሁሉም ሰራተኛ ለማህበሩ እኩል ነው ያሉት የጨፌ ወጣቶች ሁለገብ ህብረት ስራ ማህበር መስራችና ፕሬዝዳንት አቶ ሰኚ ኢደሹ ሁሉም ሰራተኛ የስራ ሐሳቦችን በመለዋወጥ ተባብሮ ለለውጥ መስራት ይኖርበታልም ብለዋል። የኢትዮጵያ አየር መንገድ ግሩፕ 5 ተጨማሪ የሀገር ውስጥ መዳረሻ ኤርፖርቶችን እየገነባ መሆኑን የተቋሙ ዋና ስራ አስፈጻሚ መስፍን ጣሰው ገለጹ። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው አየር መንገዱ የሀገር ውስጥና ዓለም አቀፍ መዳረሻዎችን ለማስፋት እየሰራ ነው ብለዋል። የሚያበራቸውን አውሮፕላኖች ቁጥር እየጨመረ መምጣቱን ጠቅሰው አሁን ላይ አየር መንገዱ 136 ዓለም አቀፍ እንዲሁም 22 የሀገር ውስጥ መዳረሻዎች እንዳሉትም ገልጸዋል። አየር መንገዱ ተጨማሪ የሀገር ውስጥ መዳረሻዎችን ለማስፋት የያዘውን እቅድ ተከትሎ በአሁኑ ወቅት 5 የሀገር ውስጥ መዳረሻ ኤርፖርቶችን እየገነባ መሆኑንም ተናግረዋል። ኤርፖርቶቹ የሚገነቡት ሚዛን ቴፒ፣ አማን፣ ነገሌ፣ ቦረና፣ ያቤሎ፣ ጎሬ፣ መቱና ደብረ ማርቆስ መሆናቸውን ገልጸው አራቱ በአንድ ዓመት ጊዜ ውስጥ ተጠናቀው ወደ ስራ እንደሚገቡም ጠቁመዋል። ይህም በሀገር ውስጥ ያሉ ደንበኞች ፍላጎት ተከትሎ የሚተገበር ሲሆን በቀጣይም ሌሎች መዳረሻዎች ጥናት ላይ በተመሰረተ መልኩ ግንባታ የሚቀጥል ይሆናል ነው ያሉት። በሌላ በኩል ጉዳት የደረሰ ባቸው የአክሱምና የቀብሪ ዳህር ኤርፖርቶች እድሳት እየተደረገላቸው መሆኑን ጠቅሰው በቅርቡ ወደ ስራ እንደሚገቡም ዋና ስራ አስፈጻሚው ተናግረዋል። አየር መንገዱ በቀጣይም የሀገር ውስጥ መዳረሻዎችን ለማስፋት በትኩረት እንደሚሰራም ዋና ስራ አስፈጻሚው ጨምረው ገልጸዋል። የኢትዮጵያ አየር መንገድ እንደ አውሮፓውያኑ አቆጣጠር በ2035 ዓመታዊ ገቢውን ወደ 25 ቢሊዮን ዶላር ከፍ ለማድረግና በአመት 67 ሚሊዮን መንገደኞችን ለማጓጓዝ ራዕይ አስቀምጦ እየሰራ ይገኛል። የሚኒስትሮች ምክር ቤት የካቲት 16 2016 ዓ.ም ባካሄደው መደበኛ ስብሰባ ኢንስቲትዩቱ ለሚሰጣቸው አገልግሎቶች ለሚከፈሉ የአገልግሎት ክፍያዎችን ለመወሰን የቀረበ ረቂቅ ደንብ በሙሉ ድምጽ ማጽደቁ ይታወሳል። የኢንስቲትዩቱ ምክትል ዋና ዳይሬክተር ወንድማገኝ አሰፋ እንደገለጹት ለኢንስቲትዩቱ ለደረጃዎች ምልክት ይከፈል የነበረው ዋጋ አነስተኛ ነበር። ይህንንም ተከትሎ ተቋሙ በሚሰጠው አገልግሎት ማግኘት የሚገባውን ገቢ ሳያገኝ መቆየቱን ተናግረዋል። አምራቾችም የደረጃዎች ምልክትን በዝቅተኛ ዋጋ ስለሚገዙ ተገቢውን ዋጋ ያለ መስጠት ችግሮች እንደሚስተዋል ነው የገለጹት። በመሆኑም በሚኒስትሮች ምክር ቤት የጸደቀው አዲሱ ደንብ ለአገልግሎት የሚከፈሉ ክፍያዎችን ማሻሻል እንደሚያስችል ጠቁመዋል። ተቋሙ የሚሰበስበውን ገቢ ማሳደግ ከተቻለ የሚሰጠውን አገልግሎቶች ማስፋትና ማጠናከር እንደሚያስችለው ገልጸዋል። አምራቾች በጥራት እንደሚያምኑና ደረጃውን የጠበቀ ምርት የማምረት ባህል ለማስረጽ በትኩረት እየሰራ መሆኑን ምክትል ዋና ዳይሬክተሩ ጠቁመዋል። የኢትዮጵያ ደረጃዎች ኢንስቲትዩት በሀገሪቱ ብቸኛ ደረጃ የማውጣት ኃላፊነት ያለው ተቋም ነው። ኢንስቲትዩቱ በዓለም አቀፍ የጥራት ተቋም፣ ዓለም አቀፍ የኤሌክትሮቴክኒክ ኮሚሽን፣ የአፍሪካ የደረጃዎች ድርጅት በደረጃዎች ላይ ተሳትፎ የሚያደርግ ብቸኛ የጥራት መሰረተ ልማት ተቋም ነው። በኢትዮጵያ የምግብ ዋስትናን ለማረጋገጥ ሳይንሳዊና ዘላቂነት ያለው የአካባቢና የተፈጥሮ ሀብት ጥበቃ ስራ ሊጠናከር እንደሚገባ የዘርፉ ተመራማሪ ዶክተር መንግስቱ ውቤ ገለጹ። ዶክተር መንግስቱ ውቤ በሀገር ውስጥና በተለያዩ ሀገራት ማስተማርና በግብርና ዘርፍ ምርምር ያደረጉ በምግብ ዋስትና ላይ በርካታ ጥናቶችን ያካሄዱ መጻሕፍትም የጻፉ ናቸው። ከዚህ አኳያ በአፈርና ውሃ ጥበቃ እንዲሁም የአረንጓዴ አሻራ መርሃ ግብር ባለፉት ዓመታት የተከናወኑ የልማት ስራዎች የላቀ ፋይዳ ያላቸው መሆኑን ገልጸዋል። የልማት ስራዎች ሳይንሳዊና ዘላቂነት ባለው መልኩ ካልተከወኑ የሚፈለገው ውጤት ሊመጣ ስለማይችል በዚሁ አግባብ የአካባቢና የተፈጥሮ ሀብት ጥበቃ ስራዎች ሊጠናከሩ ይገባል ብለዋል። ከቅድመ መደበኛ ጀምሮ የትምህርት ስርዓቱ ስለ አካባቢ ጥበቃ በስፋት ማስተማር እንደሚገባና የሀገር በቀል ዕውቀት መሰረት የሆኑ ተቋማት ሚና ሊጎለብት ይገባል ነው ያሉት። ለዘላቂ የተፈጥሮ ሀብት ጥበቃ ስራ የመሬት አያያዝና አጠቃቀም ፖሊሲ ወሳኝ መሆኑን ጠቅሰው የአፈርና የውሃ ጥበቃ ስራዎች የምግብ ዋስትናን ለማረጋገጥ ትልቁ ድርሻ ይይዛሉ ብለዋል።
ውድና የተከበራችሁ የጨፌ ሚዲያ ተከታታዮቻችን ለሰዓቱ ያዝንላችሁ ዜና ይህንን ይመስል ነበር። ከቀሪ የጨፌ ሚዲያ ፕሮግራሞች ጋር መልካም ቆይታ